ሳሳጥን መጨመሩ ተሰምቷል። ባለው ለምን እንትን አትለው አንስታግጠው አውራንጅ ጀምሯል እኮ ጀምሯል። ሰላም ቤተሰቦች እንዴት ናችሁ? የምር ትመቹኛላችሁ። የምር ደግሞ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉት፣ ደውል ምልክቱን ተጫኑ። የዛሬው ቪዲዮ ደግሞ ያበደ ሌላ ሌቭል ያበደ ቪዲዮዎች ይዤላችሁ መጥቻለሁ። እናላግጣለን፣ አብረን ፈታ እንላለን። ያው ዛሬ ሐሙስ ነው። ሐሙስ ማታ ደግሞ ምን አለ ነባራ ኪሎ ዩቲዩብ ቻናል ላይ ይለገጣል ነው የምላችሁ። በቃ ይሳቃል ነው የምላችሁ። ያው ለሚያስቃችሁ ሊያናዳችሁም ይችላል አላውቅም፣ ግን ያስቃል። በእውነት እንዴት እንደሚቆረጥ አላውቅም። ባለው ለምን እንትን አትለው አንስታግጠው፣ የምር አንስተጋጠው። በቃ እንዴ ማንም ሰው እኮ ብር ሲያገኝ ሀብታም ሲሆን አብሮት አበላሉ ምኑ እንትኑ አይመጣም እኮ ሙዱ አይመጣም። በቃ አበላለን እንደ ድሮ አድርገው ችግር የለውም። መላውን ያዘው ወሽቶ ንፋበት ሳሳ ካለል እንዴ ማና እዚህ ጋር ሳላስገፋ ተረጋጋ ማለት ነው። ይከረኩ ጠቅ አድርገው ነው ምንድን ነበር የሚሉት? እንትኑን ምኑን ስጠኝ ሙያ ከጎረቤት እማራለሁ፣ ብሩን ስጠኝ አበላል ከሀብታም እማራለሁ ነው። ይመጭ ግን ጸዴ ነው። ጾም ሲፈታ ጋብዘኝ መንሱር። ዛሬ ብታዩ የጓደኛዬ ልደት ላከብር ልወጣ ነውና ራሴን አየሁትና አይ ሴድ ኦ ማይ ጋድ። ይቅርታ ከወገበታችሽ እንዲህ ይዛዛራል እንዴ ይሽከረከራል። ከፊት ያየሁት የፊት አይመስልም። ይቅርታ ክለብ ላይ የሚብለጨለጨው ክብ ኳስ የሚንጠለጠሉን አወቃችሁት? ዲስኮ ዘፈን ላይ ክሊፑ ላይ ሲጀምር ያሉት ወድቀሽ ነው እንዴ? አይ የሚዞር ከሆነ ግን እንደዚህ ለማዞር ሞክሪ። እንትኑን ወደፊት የፊት አስገቢ። አሁን የኋላ ማርሽ ላይ ነች፣ የፊት አርጊ። ለቀልድ ነው ግን የምር ቆንጆ ነሽ። ለቀልድ ነው። ይመችሽ። ምንድን ነው አሁን? እሺ ጥቅል ጎመን እዚህ ውስጥ ምን ያደርጋል? ልክ ነው አገባቡ? ይሄ ምንድን ነው? እኔ እውነት እበሳጫለሁ። ጥቅል ጎመን ጠልሆኛ አይደለም ግን ያበሳጫል። ምንድን ነው? ምን ማለት ነው? ቢቀርስ በቃ ያ ቦታ ባዶ ይሁን፣ ሚጥሚጣ እናደርግበታለን። በጣም የሚያናድድ አንዳንዴ የምትሰሩት ስራ አይደለም የሚያናድድ፣ በቃ ይሄ ሰርን የሚነካ ስራ ነው የምትሰሩት። ምንድን ነው? ምን ማለት ነው? እኔ የሆነ ክትፎ ምናምን ይጨምሩበታል ጥቅል ጎመን ምን ማለት ነው? ሄልዚ እንዲሆን ፉዱ ይፎድፉዳችሁ ይሄዳችሁ። የሬሳ ሳጥን መጨመሩ ተሰምቷል። ከ6 ወራት በፊት 10,000 ብር ሲሸጥ የነበረው የሬሳ ሳጥን አሁን ላይ በጥፍ በመጨመር 25,000 ብር እየተሸጠ እንደሚገኝ ተሰምቷል። ለዚህም እንደ ምክንያትነት የቀረበው ደግሞ ይሄኛው የሬሳ ሳጥን ምቹና የማይቆረቁር መሆኑ ሻጮች እየተናገሩ ይገኛሉ። አረ ይሄዳችሁ 10,000 ብር ነበር እንደሚሸጡልን እንዴ? 10,000 ብር ራሱ እኮ በጣም ብዙ ነው። እኔ በኩርቱ ቀበሩኝ። በኩርቱ ፌስታል አድርጋችሁ እንዴ ምንድን ነው? ቆይ ደግሞ ምክንያቱ ይሄ አይቆራቆርም፣ ቁርቋሬ የለውም እንዴ? እኔ እኮ ኑሮን እኮ ኖሬው ነው እኮ የሞትኩት። ኑሮን ገብቷል። ሚስማር የሆነ ኑሮ ጭራሽ ሙርት ይዛላችሁ ስሞት ጠብቃችሁ እንዳይቆረቆረ
ይሄ ነው ልል ነበር። እየሄዳችሁ ኧረ እባካችሁ ተው እንዴ አቀልዱ እንጂ ምንድን ነው እንደዚህ አይነት ቀልድ ተጀመረ እንዴ? ይመቻቸው። በ5000 ብር እንዲህ ታኩር የስራ አንስት አንተ ነህ ሁላ ነገር እያመጣህብን ያለው አንተ ነህ። ደግሞ ነጮች ጋር ደረሰኝ ነገር በግ ሲያጣ በፍየል ነው ያደረገው እሱ እንኳን። ቃል ፈምስ ያነች ነፍስ። እኛ ሀገር እኮ በግ ያለውም የሌለውም በግ ተራውን ላይ ሄደ ግጨኝ ግጨኝ የሚል በዝቷል። ዝንብ በየኤፒሶዱ በቃ ዝንብ ነው። አሁን ደግሞ እዚህ ላይ ነው ያረፈችው። ማኮብኮብ ያመስሏት ነው ሰፋ ብሎ ስትል ይሁና አለ ይሁን። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ይላል። ሰውም ሲመለጥ እንደዛው ነው። ይሁን እስቲ ብቻ ታኩር ይመችሽ። እውነት በጣም ብዙ ሰው ሞቲቬት እያደረግሽ ነው። አረ የብር ጌሽ ጺም ከሌለ ወንድ ብር ከሌለ ወንድ ይሻላል። አረ ይሄድሽ ማንን ለመናገር እውነት ለመናገር ቢሆን እኮ ደስ ይለናል። እውነት እኔ በጣም ደስ ይለኛል። እኔ በበኩሌ ደስ ይለኛል። ጺም ኖሮን በቆቃር ብትፋቱን ደስ ይለናል። የምር በእርጥብ ምናምን ብትፋቱን እንደው በወቅ ተውት፣ እሱንም ባናወጣው እንደው ደስ ይለናል። በወቅ ብትፋቱን የምር እንዴ እኛ አንድና አንድ መላ ላይ ሆኖብን አንዴ ችግር የሆነብን እንደዚህ ላባችን ጣፍ እስከሚል የቂጣችን ዋንጫ እስከሚወልቅ ድረስ እኮ ነው የምንሰራው። የምር እንዴ ብር በቃ አንድና አንድ ብር ነው የሚያስፈልገው ብለን ለካ ጺምም ትፈልጋላችሁ። ኦኬ ሶ ጺምም ለማብቀል እኮ ብር ያስፈልጋል። እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የሀገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቅስ 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 ይለኛል። ማመጥፎ ነው የማዘ ያቀልተውና ረስብባል። ልክ አይደለም። እኔ እሱ ነው ያሳሰበኝ። እኔ ምንም አላሰብኩም ሲጀምር እሱ ነው። እኔ ምን አደረኩ? እኔ ምን አደረኩ? እሱ ነው። እኔን እንደ ኃጢአተኛ አትሁኝ። እሱ ነው የጀመረው ቪዲዮ። እኔ ነኝ እሱ አንዴ መጀመሪያ የተናገረ። እኔ ደግሞ አዝኜልታ እንዴ እንባ ደግሞ ጨውነት አለው። ጨው ደግሞ ገላን ይሳስራል፣ ይበረብራል፣ ይረዝማል። ከዛ ድጌ አይ ይቅር በቃ አታልቅስ ብሮ አታልቅስ። በሳምንቱ በይበልጥ ከውጭ በሚገቡ የዘይት ምርቶች ላይ ከፍተኛ የዋጋ ለውጥ እንደተከሰተ ለማወቅ ተችሏል። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ ፎርቹንና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት 120 ብር ወደ 125 ብርና 130 ብር ከፍ ብለዋል። ስኳር በኪሎ በ8 ብር ከ50፣ ጨው ከ1 ብር እስከ 1 ብር ከ25 የተሸጡ ይገኛል። ሩዝም እንዲሁ የ1 ብር ጭማሪው ማሳየት ከ7 ብር ወደ 8 ብር ከፍ ብሏል። የምር ይሄድ ይበለ በአፋችን ነው። የዚህን ጊዜ ተወደደ ብለናል። አይገርም? 2000 ላይ ነበርኩ እኮ እኔ እንዴ በ17 ዓመት ውስጥ ግፍ ነው የሰራነው። እውነት ግፋችን ነው ሁላ ያመጣብን። እንዴ እኔ እኮ ትላንትና እናቴ ዶሮ ጠይቃ እኮ እንትን ብላ ራሷን አሟት። እንዴ ደግሞ ሁላ ከፈሊል 2500 ብለዋት። ገና ምን ዶሮዋ እንደዚህ አለች 2500 ሲል አይ ይሁን። አሁን እኮ ይሄኛውም እኮ ይሄን እኮ የሆነ አመት ላይ ደግሞ ከሆነ እንደዚሁ ከ17 አመት በኋላ እንደዚህ ይሸጥ ነበር። ሰው ሲማረር ምናምን ይታያል። ኧረ ያኔም አማረናል ይባላል።
ለማንኛውም ያርክስልን ያው ኑሮን ያርክስልን እውነት አሁን በቃ ይመቻቹ ሰብስክራይብ ምናን አርጉ በይ አለቀ መውጫው ለስራ በቃ ሌላ ቪዲዮ የለንም እንዴ አልቋል በቃ እነዚህ ነው ያሉት አረጋየንክ እንዴ ትንሽም ቆይ እንጂ አንተ ጤነኛ አይደለም ማለት ሌላ ቪዲዮ የለንም እንዴ አረ ኩርና ሳታዝግ በቃ መውጫውን ስራው መውጫ ይሰራ በቃ አፍጥ ነው ወይ ላይ ቪዲዮ ይልኩልንም እንዴ አሁን በምን ይላክ ቲክቶክ አካውንት ላይ ነው ሼር ያርጉልኝና እዚህ ላይ ሰራበት ይበሉኝ ምንድነው እኮ ለሌላ ጊዜ እንደዚህ ይሆናል አሁን ጨርሰው እሺ በቃ ሰላም ወይ ቤተሰቦች እንግዲህ የዛሬ ቪዲዮዎቻችን እነዚህ ነበሩ ስላያችሁት በጣም እናመሰግናለሁ ሰብስክራይብ ያደርጋችሁ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ቤተሰቡን ሁሉ ሐሙስ ፏፈሽ እንላለን እኔም በጣም ይጠቅመኛል ባይዘው ሰብስክራይብ ስታደርጉ በቃ እንዴ በቃ እንዴ አራዳው ነው ጠቅ አርጓት በቃ እንዴ ይመቸው ነው ባይ ይሸቀል በቃ ምናምን ብላ ጠቅ አርጉ ቪዲዮን ስታዩት ከፍታችሁ ታጉት ካልተመቻችሁ ራሱ ቪው ይቅጠርልኝ ይመቻችሁ ቀጣይ ሐሙስ እንመጣለን መልካም በዓል ይሁንላችሁ መልካም በዓል ለሁላችሁም አንዳንድ ዶሮ በርካሽ ዋጋ እንድታገኙ ምኞቴ ባይ